ተደጋጋሚ የብልት አካባቢ ማሳከክ ህመም እንደ ውሃ ይቆጣጣሉ እንደ ጤፍ የመሰሉ ነገር እየወጣ ሊያጠቃ ይችላል። ዛሬ ማውራችሁ ስለ ሄርፐስ ሲምፕሌክስ ቫይረስ ነው። ይህ ሄርፐስ ሲምፕሌክስ ቫይረስ ሁለት አይነት ቢኖርም ሄርፐስ ሲምፕሌክስ 1 እና ሄርፐስ ሲምፕሌክስ 2 ተብሎ ይከፈላሉ። ይሄ ሄርፐስ ሲምፕሌክስ 1 ቀለል ያለ በልጅም ይከሰታል። ይሄ ብዙ ጊዜ ምች ምናምን የምንለው ነው። እንደዚህ እንደ ጤፍ የመሰሉ ውሃ የቋጠሩ ነገሮች ይወጣሉ። እሱ ቀለል ያለ ችግር ነው፣ ያው ሰልፍ ሊሚትድ ነው። ግን የሄርፐስ ሲምፕሌክስ 2 የምንለው ግን በአባለዘር በሽታ በሴክስ የሚመጣ ነው። በአብዛኛው ጊዜ ወንዱ ምልክት ላይኖረው ይችላል፣ ሴቷ ምልክት ላይኖረው ይችላል። ግን የሄርፐስ ሲምፕሌክስ አሲምፕቶማቲክ ሆኖ ወይም ደግሞ ምልክት አልባ ሆኖ ራሱ ሊተላለፍ የሚችል እድል ይኖረዋል። ምንድነው ምልክቱ ካላችሁ ከሴክስ በኋላ ያው እንደ ጤፍ የመሰለ ውሃ የቋጠሩ እንደ ብሊስተር የምንላቸው ውሃ የቋጠሩ ነገሮች ትንሽ ነገር ወጥተው በጣም ፔንፉል በሚወጣበት ጊዜ ህመሙ ብሊስተሩ የምንለው ውሃ የቋጠረው ነገር በጣም ህመም ይኖረዋል። አልሰር ቁስለት ምናምን ሊያመጣ ይችላል። በብልት አካባቢ ምንድነው የማሳከኩ ምንም ነገር አኪዩት ላይ ከሆነ ደግሞ እንደ ጉንፋን የሚጠጥቁ ሰዓት ብርድ ማለት አይነት ስሜቶች የፍሉ ላይክ ሲምፕተምስ ሊመጡ የሚችሉበት ሁኔታ ይኖራል። ሽንት ሽና ማቃጠል መለብለብም አብሮ ሊመጣ የሚችልበት ሁኔታ ይኖራል። ስለዚህ በአብዛኛው እንግዲህ እንዳልኳችሁ በሴክስ ነው የሚተላለፈው ይህ ችግር። መከላከል ምን እናድርግ ከተባለ ያው ለመከላከል ያው ኮንዶም መጠቀም በጣም የተሻለ ነው። እንደዚህ አይነት ምልክቶች ካሉ ምን ካሉ ደግሞ ሴክስን አቮይድ ማድረግ የተሻለ ነው የሚሆነው። በተጨማሪም ደግሞ ሕክምና ቦታ ላይ መምጣት ደግሞ ሕክምና ካለ እንትን ካለ ደግሞ ሕክምና ላይ መምጣት ነው። ሕክምና ላይ ስትመጡ የአንቲቫይራሎሶች አሉ። ቫይረሱን ሰፕረስ የሚያደርግ ነገር ነው። ብዙ ጊዜ ነርቭ ውስጥ ተቀምጦ ተመልሶ የመምጣት ነገር ይኖራል። በተወሰነ ጊዜ በ6 ወርም በዓመትም እየተመላለሰ ሊያጠቃችሁ ይችላል። በእርግጥ አኪዩት ላይ ሲሆን የሚቀቡ መድኃኒቶች አንቲቫይራል የሚዋጡ መድኃኒቶች አድርገን እንሰጣችሁና ትንሽ የተወሰነ ለውጥ ልታመጡ ትችላላችሁ። ስለዚህ ሕክምና ስላለው እንደዚህ አይነት ችግር ያለባቸው ሰዎች ሌሎችም ከአባለዘር በሽታ ጋር የተያዙ ችግሮችን ለማማከር ከፈለጋችሁ ስልክ ደውላችሁ በግል መማከር ትችላላችሁ። መታችሁ መታከም ትችላላችሁ ባለው አድራሻ። እንዲሁም የቤተሰብ አባል ሆናችሁ ተቀላቀሉ። ላለው መልካም ቀን